በዚህ ዘመን ከተማራችሁ አይቀር ጊዜው የሚፈልገውን አይነት ተማሪ ሆኑ። አሁን ላይ ዓለም በፍጥነት እየተለወጠች ነው። ትናንት ይሰራ የነበረው እውቀት ወይም ዲግሪ ዛሬ ዋጋውን ሲያጣ እያየን ነው። ስለዚህ እናንተም እንደ ተማሪነታችሁ ከዘመኑ ጋር እኩል መራመድ አለባችሁ። ዛሬ አንድ ዘመኑ የሚፈልገው ተማሪ ምን አይነት ባህሪያት ሊኖሩት ይገባል የሚለውን ኢንዲቴል ከራሴ ኤክስፒሪየንስ ጋር በማገናኘት ሼር አደርጋችኋለሁ። በትምህርት ህይወታችሁ ኢን ላይፍ ኢን ጀነራል ስኬታማ መሆን የምትፈልጉ ከሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ እንዴ መርጋ ባላለው በሚስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ዘመኑ የዋጀ ዘመኑ የሚፈልገውን አይነት ተማሪ ለመሆን የመጀመሪያው የሚያስፈልገው ነገር በዚህ ዘመን ጉድ ኮሚኒኬሽን ወይም የመግባባት ችሎታ። በመጀመሪያ ደረጃ የንግግር ችሎታ ወይም ጉድ ኮሚኒኬሽን ነው ማለት ሀሳብን በግልጽ ማስተላለፍ፣ የሌሎችን ሀሳብ በትኩረት ማዳመጥ፣ በቡድን ውስጥ ተባብሮ መስራት እንዲሁም ገንቢ ትችቶችን ወይም ፊድባኮችን መቀበልና መስጠት የሚችል ተማሪ መሆን ማለት ነው። አስቡት፣ ክፍል ውስጥ በጣም ጎበዝ ልትሆኑ ትችላላችሁ፣ ግን ሀሳባችሁን ያላችሁን ሀሳብ ለሌሎች ማስረዳት ካልቻላችሁ፣ ከሰዎች ጋር ተስማምታችሁ መስራት ካልቻላችሁ ያላችሁ እውቀት ያላችሁ ብቃት ብቻውን በዚህ ዘመን ብዙ ርቀት አይወስዳችሁም። ስለዚህ ጥሩ ተግባቢ ስትሆኑ ከጓደኞቻችሁ ትማራላችሁ፣ ለመምህራኖቻችሁ ጥያቄ ለማቅረብ አትፈሩም። ወደፊት ለስራ ኢንተርቪው ስትቀርቡ ወይም ስራ ልትቀጠሩ ኢንተርቪው ስትቀርቡ በራስ መተማመን ይኖራችኋል። ስለዚህ ንግግር ተለማመዱ። ጉድ ኮሚኒኬሽን እንዲኖራችሁ ከሰዎች ጋር ራሳችሁ ልምምድ ማድረግ ይጠበቅባችኋል። በየትኛውም ቦታ ፖዚቲቭ ሆኖ ከተሰማችሁ እና የሚያስፈልግ ነገር ከሆነ ሀሳባችሁን ከመግለጽ ወደ ኋላ አትሆኑ። ሌላውና ሁለተኛው የዚህ ዘመን ተማሪ ቢኖረውና ውጤታማ ይሆናል ብዬ የማስበው ሁለተኛውና በጣም ወሳኙ ነጥብ ራስን ማስተማር የሚችል ተማሪ መሆን። አሁን ባለንበት የኤአይ ዘመን እውቀት በሁሉም ቦታ አለ። አባቶቻችን ሲተርቱ ተማሪ ካለ በሁሉም ቦታ አስተማሪ አለ እንደሚሉት ሁሉ አሁን ላይ እውቀት በሁሉም ቦታ አለ። ከእንግዲህ መምህር ብቻ አይደለም የእውቀት ምንጫችሁ። መምህሩ መንገድ ያሳያችኋል፣ ይመራችኋል፣ መሰረት ይጥልላችኋል። ነገር ግን ከዚያ በላይ ጠልቆ መማር፣ አዳዲስ ነገሮችን መመርመር፣ የማታውቋቸውን ለማወቅ መጓጓት የእናንተ ድርሻ ነው። ሁልጊዜ ከመምህሩ አፍ የምትወጣውን ቃል ብቻ ጠባቂ አትሁኑ። በራሳችሁ ተነሳስታችሁ መጽሐፍቶችን ማንበብ አለባችሁ። ኢንተርኔትን ለበጎ ነገር በመጠቀም ዩቲዩብ ላይ ትምህርታዊ ቪዲዮዎችን ማየት ትችላላችሁ። ኦንላይን ኮርሶችን መውሰድ ትችላላችሁ። አንድ ርዕስ ካልተረዳችሁት ለምን አልገባኝም ብላችሁ ራሳችሁን መጠየቅና ሌላ አማራጭ መፈለግ አለባችሁ። ስለዚህ ይሄ ሰልፍ ለርኒንግ የምንለው ክህሎት በዚህ ዘመን ከትምህርት ዓለም ስትወጡም በኖርማል ህይወታችሁ በላይፋችሁ ሙሉ በሙሉ የሚጠቅማችሁ ትልቁ መሳሪያችሁ ነው። ሰው ሁል ጊዜም ከትምህርታዊ ውጭ የሆኑ ሊሆኑ ይችላሉ፣ ወይም ከትምህርት ጋር የተያያዙ ራሳችሁን ማስተማር መጣር አለባችሁ። ይህንን ስኪል ምን ማድረግ አለባችሁ? አድቫንስ ማድረግ አለባችሁ። በቻላችሁት መጠን ራሳችሁን ለማስተማር መሞከር አለባችሁ። ሌላውና ሶስተኛው ፖይንት በአካል ብቁ ወይም ፊዚካሊ ፊት መሆን ያስፈልጋል። ብዙ ጊዜ ተማሪ ስንባል ከመጽሐፍ ጋር የምንታገል ከማንበብ ውጭ ሌላ ነገር የማናስብ ነው የሚመስለን። ነገር ግን ጤነኛ አእምሮ የሚኖረው ጤነኛ አካል ውስጥ ነው የሚለውን አባባል አስታውሱ። ሰውነታችን ሲዝል አእምሯችን አብሮ ይደክማል፣ ትኩረታችን ይበተናል፣ የማስታወስ ችሎታችን ይቀንሳል። ስለዚህ ለሰውነታችሁ ሁልጊዜ ጊዜ መስጠት አለባቸው። መደበኛ የአካል ብቃት እንቅስቃሴ አድርጉ። እንደዚህ ሲባል ደግሞ የግድ ጅም ቤት መሄድ አይጠበቅባቸውም። በጠዋት መሮጥ ሊሆን ይችላል፣ በትንሹ የእግር ጉዞ ማድረግ ሊሆን ይችላል፣ የምትወዱትን ጨዋታ በመጫወት ሊሆን ይችላል፣ ወይም ኳስ በመጫወት ሊሆን ይችላል። በአጠቃላይ ግን ስፖርት ስትሰሩ ሰውነታችሁ ንቁ ይሆናል፣ ጭንቀታችሁ ይቀንሳል፣ እንቅልፋችሁ ይስተካከላል። ከሁሉም በላይ ደግሞ ለትምህርታችሁ የሚኖራችሁ ትኩረትና አቅም ይጨምራል። ሰውነታችሁን ስትንከባከቡ ለምታደርጉት ነገር ሁሉ የተሻለ ውጤት ታገኛላችሁ። ሰው ሁልጊዜም ተማሪ ሆናችሁ ማለት ትምህርት ላይ ብቻ ፎከስ ማድረግ አለባችሁ ማለት አይደለም። ኦፍኮርስ የሚገባውን ሰዓት መስጠት አለባችሁ፣ የሚገባችሁን ሰዓት ማጥናት አለባችሁ። ነገር ግን ፊዚካሊ ደግሞ ፊት መሆን አለባችሁ፣ ጤናችሁን መጠበቅ አለባችሁ። እንግዲህ አብዛኛውን የእኛን ሀገር ካልቸር ስታዩ ፊዚካሊ ፊት አይደለም። ያ ደግሞ አብዛኛው ሰው በጤናው እንዲጎዳ ይሆናል ማለት። ሰው ሁልጊዜ አስማች ያስዩካን ፊዚካሊ ፊት ለመሆን ስፖርት መስራት አለባችሁ፣ ጤናችሁን መጠበቅ አለባችሁ። ሌላውና ለዚህ ቪዲዮ የመጨረሻው ፖይንት፣ አራተኛው ፖይንት በእምነታችሁ ጠንካራ መሆን
መሆን አለባችሁ። እምነት ስንል እንግዲህ የግድ አንድን ሃይማኖት ብቻ መከተል ማለት አይደለም። እርግጥ ነው ሃይማኖት ላለው ሰው እምነቱ ትልቅ የስነ ልቦና መሰረት ነው። ከዛ ባለፈ ግን በራስ መተማመን፣ በምትሰሩት ስራ ማመን፣ የመርህ ሰው መሆን ማለት ነው። ህይወት ሁሌም አልጋ ባልጋ አይደለች። በትምህርት ዓለም ውስጥም ፈተናዎች ይበዛሉ። ውጤት ሊበላሽ ይችላል። ከጓደኛ ጋር አለመግባባት ሊፈጠር ይችላል። የወደፊቱ ሊያሰጋ ይችላል። በዚህ ሁሉ ውጣ ውረድ ውስጥ ቀጥ አድርጎ የሚያቆመን ተስፋ እንዳንቆርጥ የሚያደርገን ውስጣዊ ጥንካሬያችንና እምነታችን ነው። የምትከተሉት የህይወት መርህ ይኑራችሁ። ለጥሩ ነገር ቁሙ። ሀቀኛ ሆኑ። በቻላችሁት መጠን በምታምኑት እምነት ከፈጣሪያችሁ ጋር ያላችሁ ግንኙነትን አጠንክሮ ከፈጣሪያችሁ ጋር ያላችሁ ግንኙነት ውስጣዊ ሰላምና መረጋጋት ይሰጣችኋል። ይህም በትምህርታችሁ ላይ ሙሉ ትኩረትና ውጤታማ እንድትሆኑ ይረዳችኋል ማለት ነው። በአጠቃላይ በዚህ ዘመን ከተማራችሁ አይቀር ጊዜው የሚፈልገውን አይነት ተማሪ መሆን አለባችሁ። ለዛም ጊዜው የሚፈልገውን አይነት ተማሪ ለመሆን ደግሞ ጥሩ የሆነ የመግባባት ችሎታ፣ በራስ ተነሳስቶ ራስን የማስተማር ስኪል፣ አካላዊ ጤንነት እና በመንፈሳዊ ጠንካራ የሆነ ሰው መሆን አለባችሁ። እነዚህን ባህሪያት ስታዳብሩ ለፈተና ብቻ ሳይሆን ለህይወት ፈተና ዝግጁ ትሆናላችሁ። የተሻለ ሰው፣ የተሻለ ዜጋና ለሀገሩም ለወገኑም የሚጠቅም ስኬታማ ግለሰብ ትሆናላችሁ። ስለዚህ እያንዳንዳችሁ ራሳችሁን ፈትሹ። ከነዚህ ባህሪያት የጎደለን የቱ ነው? እንዴት ስላሻሽለው እችላለሁ ብላችሁ ራሳችሁን ጠይቁ። ትምህርት እድል ነው። ያን እድል በአግባቡ እንጠቀምበት። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። በዛሬው ቪዲዮ እንደተማራችሁበትና አዲስ ነገር እንዳገኛችሁበት ተስፋ አደርጋለሁ። እናንተስ ምን ታስባላችሁ? አንድ ዘመኑ የሚፈልገው ተማሪ ሌላ ምን አይነት ባህሪ ሊኖረው ይገባል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ለጓደኞቻችሁ ሼር አድርጉት። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አዲስ እና አስተማሪ ቪዲዮ እስከምንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ